እንዴት ናችሁ? እዚህ ጋር እንደምታዩት እንግዲህ ይሄ ፍሪጅ እንደዚህ አይነት በረዶ ወይም ፍሮስት የሚባለውን ይዟል። ይሄኛው አሁን መከፈት ራሱ አይችልም፣ ሙሉ ለሙሉ ተዘግቷል ማለት ነው በበረዶ። እንደዚህ አይነት በረዶ ወይም ፍሮስት የሚባለው እንዴት አድርገን ነው የምናጸዳው ፍሪጁ ሳይጎዳ እንዲሁም ደግሞ ጊዜ ሳንወስድ የሚለውን አሁን ባጭሩ ላሳያችሁና የኔን የማድርግበትን እናንተም የተለየ ካላችሁ ደግሞ እንማማራለን ማለት ነው። ወደዛው እንሄዳለን። መሳቢያዎቹ ላይ ይሄን የሚያክል የተጋገረ በረዶ ነበረበት ማለት ነው። እዚህ ጋር እንደምታዩት ውሃ፣ ትኩስ ውሃ እዚህ ጋር አዘጋጅተናል። እሱን በጥንቃቄ እናደርገዋለን፣ እዚህ ውስጥ እንከተዋለን። ምክንያቱም ትኩሱ ውሃ እና እንፋሎቱ የተጋገረውን እዚህ ጋር የምታዩትን በረዶ እንዲያቀልጥልን ማለት ነው። ቶሎ እንዲፈጥንልን ነው ዋናው ዓላማ። ብረት በሆኑ ነገሮች በቢላዋ በመሳሰለው በመነካካት በረዶውን ለማፍረስ ስንሞክር ውስጡ መነካት የሌለባቸውን ነገሮች እየነካን ፍሪጃችንን ልናበላሽ ስለምንችል የሚመከረው ምንድነው? ይኸው እዚህ ጋር እንዳደረኩት ውሃ እንደዚህ አፍልተን አምጥተን እንደዚህ ከስሩ እናስቀምጣለን ማለት ነው። አሁን ይሄ ትኩስ ውሃ ወደ ላይ ፋሎቱ ሲያገኘው እዚህ ጋር የምታዩት በረዶ እየቀለጠ አሁን ገና መጀመሩ ስለሆነ ነው። ይሄ እንደምታዩት እየቀለጠ ወደ ታች ይወርዳል ማለት ነው። ካለቀቀ ምን መጠቀም እንችላለን? የፕላስቲክ እቃዎችን ለምሳሌ እንደዚህ አይነት የፕላስቲክ እቃዎችን ተጠቅመን በትንሹ ዋናውን ነገር ሳንጎዳ ነካ ነካ ማድረግ እንችላለን። እንደዚህ ማነሳሳት እንችላለን። እያየን መጎዳት የሌለባቸውን ነገሮችን እያየን በዚህ መልኩ ማንሳት እንችላለን። እዚህ ጋር እንደምታዩት እንግዲህ በውሃው ብቻ ምንም ብዙ መነካካት ሳያስፈልገን የሚጎዱ ነገሮችም ሳይጎዱ ጊዜም ብዙ ሳይፈጅ እንደምታዩት በረዶ አሁን ሙሉ ለሙሉ ወርዶ ውሃ ሆኖ እዚህ ውስጥ ተጠራቅሟል የተወሰነው ማለት ነው። ፎጣ ነገር እንደዚህ ወስደን ማጽዳት ማድረቅ ብቻ ነው የሚቀረን ማለት ነው።